ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ለዛሬ የቤተክርስቲያን ቅኝት ፕሮግራማችን ከአዲስ አበባ ወደ 250 ኪሎ ሜትር ርቀት ላይ የምትገኘውን በሆሳዕና ሀገረ ስብከት ጃጁራ ከተማ የቅዱሳን ጴጥሮስና ጳውሎስ ቤተክርስቲያን ተገኝተናል። ከጀርባ የምታዩት እንግዲህ ቤተክርስቲያኗ በተመሰረተችበት ወቅት እንግዲህ ሁለተኛ ቤተክርስቲያን ነው ያገለገለ ነው። ከዚህ በፊት አንድ ቤተክርስቲያን አለ። እሱን በቆይታችን ወደ እናንተ የምናደርስ ይሆናል። ቤተክርስቲያኗ ከ70 ዓመት በላይ የሚቆጠር ታሪክ ያላት ናት። በዛሬ ቆይታችንም በዚህ 70 ዓመታት ውስጥ ቤተክርስቲያኗ መቼ ተመሰረተች፣ በታሪክ ሂደትም ምን በረከቶችና ምን መሰናክሎችን አየች የምትለውን ወደ እናንተ የምናቀርብ ይሆናል። እንግዲህ በቆይታችን ከቤተክርስቲያኗ ቆሞስ ከክቡር አባ ታረቀኝ ዮሐንስና እንዲሁም ከቤተክርስቲያኗ አንጋፋ ምእመናን ጋር ስለ ቤተክርስቲያኗ ታሪክ እየተጫወትን የምንቆይ ይሆናል። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደዚሁ ወደ ጃጁራ ቅዱሳን ጴጥሮስና ጳውሎስ ቁምስና እንኳን ዳና መጣችሁ። እዚህ ተገኝተን ያለነው ቤተክርስቲያኒቷ ከመጀመሪያ ጀምራ ስብከተ ወንጌልን ስታስፋፋና የውጪ ዜጎችን ወይም ደግሞ ሚስዮናውያንን ተቀብላ ስታስተናግድ ከነበሩት ከአራቱ ቤተክርስቲያናት ወይም ከመነሻ ጀምሮ እስካሁን ባለነው ጊዜ ድረስ ያለው አራት ቤተክርስቲያናት ናቸው። የመጀመሪያዋ ጎጆ ቤት የነበረች ከዚህ ከ2 ኪሎ ሜትር ርቀት ላይ የምትገኝ መጬ የሚባል መንደር አለች፣ ቦታ አለች። እዛ የሚመናን ቁጥርም አዲስ ሚሽንም ስለነበር ብዙ ሚመናን ስላልነበሩ በትንሽ ጎጆ ቤት ነው የእምነታቸውን ለማስፋፋት የጀመሩት። አባ ፓስኳል ሉቺያ የሚባሉ ካህን ለመጀመሪያ ጊዜ እንደብርን ረገጡ። በዛ ዙሪያ ላይ ብዙ ጊዜ ቆይተው ወደ 13 ዓመት ከቆዩ በኋላ አንድ ሐኪም በላቸው የሚባል ልጅ ነበር። የካቶሊካዊት ቤተክርስቲያን እምነት ተከታይ ነበረ። ይህ ልጅ ከአባ ፓስኳል ጋር የቅርብ ግንኙነት ስለነበር እሱ ሰው ደግሞ ወደ ሆሳዕና እየተመላለሰ ሆሳዕና ለነበሩ ፊውዳሎች ሕክምና ይሰጥ ስለነበር አባ ፓስኳል ከሱ ሰውዬ ጋር ቁርኝትን ፈጠሩ። ከዚህ የተነሳ ተመካከሩ ሁለቱም። እኔም ሆሳዕና እየሄድኩኝ አለ ሐኪም በላቸው፣ እኔም ማርፍበት ደጃዝማች መሸሻ አባቴ ለኔ ለልጆቼ አስተማሪ የሚሆን ሰው ፈልጋለሁ፣ ባክን ፈልግልኝ ብሎ ስንቴ አደራ ብሎኝ ነበረ። ታዲያ ከዚህ ሰውዬ ጋር ላስተዋውቅህ ወይ ብሎ አባ ፓስኳልን አማከረ። ይሻሉ ባንዳ አላማቸውም ስለሆነ ያችን ምክንያት አድርገው ወደ ሆሳዕና ለመግባት ወደ ሆሳዕና ለመምጣት ሲያስቡ እንደ ካህን ሆኖ ሳይሆኑ እንደ አስተማሪ ሆኖ ነው ለአገባብ እንድመች እንደ አውሮፓ አቆጣጠር 1928 ዓመተ ምህረት ወደ ሆሳዕና ቀኑ። የዛሬው ዋሰራይ በፊት ኡቱጌ ተብሎ ነው ይበልጥ የምታወቀው። እዛ ከደረሱ በኋላ ከተፈለገው ሰው ጋር ደረሱ። ያለ ሁኔታ ነገሯቸው። ቦታ ማግኘት ፈልጋለሁ፣ ትምህርተ ክርስቶስን ማስተማር ፈልጋለሁ ብለው ይጠይቃሉ። ዛሬ ቤተክርስቲያኒቱ ተሰርታ ባለችበት ቦታ ላይ የሆነች ጉብታ ቦታ ናት። ይሄ ቦታ እኮ ጠፍ ነው፣ እዚህ ላይ መስራት ትችላለህ ተባለ። በጣም ደስ ብሏቸው ቁጭ ብለው እግዚአብሔርን አመስግነው ጸልየው ደስታቸውን ገለጹና እንቅስቃሴውን ጀመሩ። አብሯቸው የመጡ 6 ወጣቶች ነበሩ ከአባ ፓስኳል ጋር። እነዚህ 6ቱ ወጣቶች የትምህርተ ክርስቶስ አስተማሪ ናቸው። ኦሬዲ አሰልጥነው አዘጋጅተው ይዘመጡ ሰራዊት ናቸው፣ ለሳቸው የወንጌል ሰራዊት ናቸውና እነዚህ የወንጌል ትምህርትን ጀመሩ። እሳቸውም ከአንድ ጎን ልጆቹንም ማሰማርተው እየሰሩ ቤተክርስቲያንም ታነጸ። አንድ ጊዜ ከቆዩ በኋላ በዛሽ ቤተክርስቲያን ዛሬ ቅድስት ትሬዛ ካቶሊካት ቤተክርስቲያን ከምትባልበት ምእመናን መካከል ሰፋፊ እርሻ መሬት ፍለጋ፣ ለከብቶቻቸው ግጦሽ ፍለጋ፣ ውሃ ያለበት ፍለጋ የመጡ 4 አባወራዎች ነበሩ። ከዛ ተነስተው ያን መሬት ፍለጋ ወደ ቆላማ አካባቢ መጡ፣ ወደዚህ አቅጣጫ ማለት ነው። መጥተው ጣሎታ በምትባል ሰፈር ላይ ያርፋሉ። ጣሎታ ለዚህ ጃጁራ አቅራቢያ ቦታ ነው። እዛ አርፈው ለራሳቸው ሳር ቤት ቀልሰው ጸሎት ቤት ማለት ነው
4 አባወራዎች ሆነው ጸሎት ያደርጉ ነበር እዛ። እኛ ለምንድነው ቀጥታ ለአባ ነገርናቸው እዚህ መጥተው ለምን አይቀድሱልንም እቺን ጸሎት ለምን አይባርኩም የሚል ውስጣዊ ስሜታቸው ላይ ጥያቄ ሲያድር ለቅዳሴ በሄዱበት አጋጣሚ ይጠይቃሉ። ኢማጂን ከዚህ ተነስቶ እዛ ለመሄድ 5 ሰዓት በላይ ነው የሚፈጀው። ያን ሰዓት ፈግተው ነው ቅዳሴ ለማስቀደስ የሚደርሱት። እሳቸውን አማከሩ። እሳቸውም አላማቸው ስለሆነ ደስ ብሏቸው ግደላችሁ የዛሬ ሳምንት እንመጣለን እኔን የሚወስደኝ ሰው እዚህ መጥቶ ይደር ብለው ትእዛዝ ሰጡ። አንድ ወጣት ተልኮ እዛ አደረ። በቅሎ ተጭኖላቸው አብረው ጣሎታ ይመጡና ጸሎት ቤቷን አይተው ባርከው ትምህርተ ክርስቶስ አስተምረው ቅዳሴ ቀድሰው አንድ ቃል ገብቶላቸው ነው ተመለሱት። ይሄን ያህል እንቅስቃሴ በእናንተ በራሳችሁ ይሄን ያህል እንቅስቃሴ ካለ እኔ ደግሞ በቀጥታ አንድ ካህን ይመድባለሁ ብለው አባ ዶሚኒክን ይመድባሉ። አባ ዶሚኒክ በሳምንቱ መጥቶ ይቀድሳሉ። እየተመላለሱ እየቀደሱ ሳሉ በአንድ አጋጣሚ ወደ ባሰራ ሲመለሱ ቅዳሴ ቀድሰው ውሎ ማለት ነው። ወደ ዋሰራ ሲመለሱ በፊት የሚሄዱበትን መንገድ ትተው በዚህ በሜዳው በጃጁራ ሜዳ ሰንጥቆ ለማለፍ መሪዎቻቸው በዚህ መንገድ ያመጣሉ። እየመጡ ሳሉ እችን ጫፍ ደርሰው ሰፊ ነው ሜዳው ዛሬ ሳይቆራረስ በጣም ሰው ብዛትን ባልነበረ ዘመን ሰፊ ሜዳ ነበር። ይሄን የተንጣለለ ሜዳ አዩና አባ ዶሚኒክ ግራንዲኒ ቆም አሉ። ተነፈሱ በረጅሙ። እንዴት ይሄን ያህል አገር ምን ይባላል? ጃጁራ ይባላል። እዚህ መሆን ይቻላል አይታወቅም። ማን ነው እዚህ አካባቢ ኃላፊ? ፊታውራሪ በቀለ ብሻው የሚባል በጃኖይ ስርዓተ መንግስት ላይ ወይም በቀድሞ ኃይለ ሥላሴ ዘመነ መንግስት ላይ የርስት ክፍል ኃላፊ የነበሩና 366 ጋሻ መሬት ያላቸው ፊውዳል ነበሩ አሉ። እኚህ ናቸው ሰውዬ ተብሎ በጥቁማ ተነግሯቸዋል። ለማነጋገር በሀሳብ ተስፋ አድርገው ትተዋሉ። ፊታውራሪው ቤት ጉብታ ላይ ነው ያለው። ወደ ታች ሜዳውን ሲያይ ነጭ ሰው አየና የፈረንጅ ነው ወይስ ምንድነው ከየት የመጣ ነው እስኪ ላግኘው ብሎ ዝም ብሎ ይመጡና ሁለቱም ይገናኛሉ። አንተ ማን ከየት ወዴት ብሎ ጠየቁት። ባለስልጣንም ስለሆኑ ቆሙ አናገሩ። አይኔ ከዋሰራ ተነስቼ ጣሎታ ወርጄ ከጣሎታ ቅዳሴ ቀድሼ ሲመለስ ወደ ዋሰራ ተመልሰን ልነን ነው በዚያ ቋርጠን የመጣ ነው ብሎ በትርጉም ይነገራቸዋል። እንዴ እኔስ ምፈልገው ምኳት ነው ይሄን ለማግኘት አይደለም እንዴ? አንተ ፈቃደኛ ከሆንክ የፈለግከውን ያህል መሬት ሰጣለሁ መንቀሳቀስ ትችላለህ? አዎን። በ1946 መጋቢት ላይ ጆሮ የምትባል ቦታ አለች። የሆነች ምንጭ የምትመነጭበት ነው ቦታዋ። ምንጭን ተከትሎ ሜዳ ነው እንዳለ። በዚህ ሜዳ ላይ ከሌሎቹ ሜዳማ ቦታዎች ያቺ ቦታ ትንሽ ጉብታ አለችበት ስለሆነ እዚህ ላይ ትሰራላችሁ ብሎ አቅጣጫ ያሳያሉ። እሺ ተባብለው ተስማምተው ይለያያሉ። ቦታውን ተረከቡ፣ ከልሎ ተረከቡ 1946 ዓመተ ምህረት መጋቢት ላይ። ከዛ በኋላ ያው ቤትም ጸሎት ቤትም ስላልተሰራ ማረፊያን ቦታ ስለሌለ እየተመላለሱ አባ ዶሚኒክ ያስተምራሉ። በ1947 ዓመተ ምህረት ጸሎት ቤትና አንድ ማረፊያ 2 ጎጆ ቤቶችን ቀለሱ በዛችው ስፍራ። ነገር ግን በአካባቢ የነበረው ኢንፍሉዌንስ በዛን ሰዓት አባመና ብሎ ነው የሚሰይሙ የነበሩት። አባመና ማለት አባ ዶሚኒክ ናቸው። መና ደግሞ የአባን ተከታዮች ናቸው ነው አድርጎ የቆጠሩት የአካባቢ ኢንፍሉዌንስ ማለት ነው። ከዚህ የተነሳ አባመናን ወይም የአባን እምነት ተከታዮች ካቶሊካዊት እምነት ተከታዮችን ያገሉ ነበር የአካባቢ ኢንፍሉዌንስ ነው። ሁለተኛ አባ ዶሚኒክ እዚህ ጸሎት ቤት ላይ እየቀደሱ ሳሉ በድሮ በሸዋ ጠቅላይ ግዛት የጥንባሮ ወረዳ ገዢ ቀጥታ ፈጥኖ ደራሾችን ላከ። አንድ ፈረጅ ነጫጭቦ ገብቶ አገሩን እየበጠበጠ ነው ያሉ አንቃቸው ወስታችሁ ይሰሩት ነው ያሉ። ሆሳና ወስታችሁ እንድታስሩ ብሎ ፈጥኖ ደራሾችን ላከ። ይሁድ ዕለት ቅዳሴ ላይ ሆኖ ከቻሉ 5 ሆኖ ነው የመጡት። 5 ሆኖ መጥተው እጅ ወደላሉ። ለማንኛውም ቅዳሴ ቀድሼ ከጨረሱ በኋላ ስትፈልግ መግደል ትችላለህ፣ እስከዛ አትንካኝ። እሺ ብለው ታገሱ። እነሱም ቅዳሴ ቀድሰው እንደጨረሱ ቀጥታ ነጥተው ወደ ሆሳና ነው ያመሩት። እስር ቤት ሊከቷቸው ማለት ነው። እስር ቤት ተነተው ይሄዱ ሳሉ አሁንም
አጋዣችን ነበሩ። በእውነት የእግዚአብሔር ሐዋርያ ናቸው ማለት ያስችላል። ፊታውራሪ በቀለ ቢሻው ከሆሳና ከአጀብ ጋር ወደ ጃጁራ እየመጡ አንድ አይል ከተጓዙ በኋላ መንገድ ላይ ይገናኛሉ። ፈረንጅ እየተነዳ ነው፣ እሳቸው ወዲህ እየመጡ ነው። ፈጥኖ ደራሾች መሳሪያ አቀባብሎ እየተጓዙ ነው። ከበቅሏቸው ቆም አሉና ምንድነው አሉ። አይ እንዲ ሊያስሩኝ እየወሰዱ ነው ብለው በትርጉም ነገሯቸው። እናንተ ማን አዟችሁ ነው? ይሄ ሰው ማን እንደሆነ ታውቃላችሁ? እጃችሁን አንሱና እስኪ አምስቱን ጣት ተመልከቱ። እቺ ማለት የምትታየው አውራ ጣት ይታያቸዋል። ከሁሉም በላይ ናቸው። ካቶሊክ ማለት አገርን ሊያለማ የመጣ ነው፣ አገርን ሊያስተምር የመጣ ነው። ሊታሰር አይገባም። በል ወደኋላ ተመለስ ብለው ከተሳፈሩበት ከበቅሎ ላይ ወርደው አባንጭ ነው ይዞ የመጡበት አጋጣሚ ነበር። ይህ የሥርዓቱ ተጽዕኖ ነው። ያም ችግር ነበር። ሶስተኛው ደግሞ ይሄ የባዕድ አምልኮ ተጽዕኖ። የባዕድ አምልኮ ተጽዕኖች በዚህ ዙሪያ ላይ ከ20 በላይ የሆኑ ውቃቢዎች አሉ፣ ቤቶች አሉት። ከ20 በላይ የሆኑ በዛ ስለተጠመጠመ ሁሉ እነዚህን ክርስትና እምነት ተከታዮችን ያወግዙ ነበር፣ ያገሉ ነበር። አብሮ ቡና እንዳይጠጡ የማድረግ ነገር ነበር። ተነጥሎ ልክ ተላላፊ በሽታ ያለበት ሰው እንዴት ነው እንዳይጋባበት መከላከል። በዛ አይነት ሁኔታ ያለፉበት ሁኔታ ነው። የክርስትና እምነቱ እንዲህ በቀላሉ የመጣ ነገር አይደለም። ን ጨርሰው 48 ክረምት ላይ አጋጣሚ ይሆንና ሰው ይሞትባቸዋል። የኛ ካቶሊክ እምነት ተከታይ ማከል አንድ ሰው ይሞታል። በፊትም የነበሩ ሰዎች 7 አባወራዎችንና ከቤተሰቦቻቸውን ይዞ ነው ይጸልዩና ይሰብኩ የነበሩት። ብዛትም አልነበረም። ከ7ቱ አባወራ ማከል አንደኛው ሞተ። መቅበሪያ ቦታ ላይ ጉድጓድ ሲቆፈር ጨፈጨፍ ነው። ጭቃኑ እንዴት አድርገው ውሃ ከውስጥ ከጉድጓድ ውስጥ እንዴት ይጨርሱ? በጣም ተቸግረው አበሳቸውን አይቶ እንደምንም ቀበሩ። ከዛ በኋላ ጩኸታቸውን ወደ ማን አሰማሉ? ወደዛ ወደ ፊታውራሪ በቀለ ቢሻ ያሰሙና ቦታው እንዲሆነብን ሲቃየን ብለው አባ ሲያሳስቡ ግደላችሁም አትቸገርም አሉ። ማድረግ ያለብኝ ነገር ልንገር። አዎ እዚህ ማዶ ጉብታ ላይ የሚታዩ መንደሮችን አስነስቼ እነሱ ሌላ ጋር ሄደው እንዲሰፍሩ አደርግና አንተ እዛ ትሻገራለህ አሉ። አይ አይደረግም፣ እኔ ህዝብን ለማፈናቀል አልመጣሁም ለመርዳት እንጂ አሉ። በዚህ ሐሳብ ተስማሙ። እሺ ምን ላድርግልህ? ወዲህ ማዶ ያለውን ጫካ መንጥረን እንገባለን። ይህ ጫካው አሁን የቤተክርስቲያን በጭቃ ጡብ የተሰራ ቤተክርስቲያንና ቀጥሎ ሐኪም ቤት አለበት አካባቢ ዙሪያው በሙሉ ጫካ ጥቅጥቅ ያለ ጫካ ነበር። ይሄን አስመንጥረን እንገባለን አሉ። ለምን ጣሩም አንተ አትቸገርም አሉ ፊታውራሪ በቀለ። አንተም አትቸገርም ብለው ባለባትም ስለሆኑ ሁሉም ታዛዣቸው ስለሆነ በነቂስ ሁሉም ወጥቶ እቃ ይዞ ወጥቶ መንጥሮ ቦታው ነፃ እንዲያደርግ ትእዛዝ ተሰጠ። ወዲያውኑ 2 ሰቀላ ቤቶችን አባ ዶሚኒክ አሰሩ። ቤተክርስቲያን መሰራት እንዳለበት ታመነ። መሰራት ያለበት ዓመት ዘንድሮ ነው፣ ይሰራል ተባለ። እንዴት ይሰራው ደግሞ ሲመጣ የራሳቸው እቅድና ፕላን ስላላቸው ራሳቸው ኢንጂነር ናቸው። ራሳቸው ካቦ ሆነው የሚሰራበትን ሲስተም ነግሯቸው ለሰዎች ጭቃ እያስረገጡ በጭድ ጭቃ እየተረገጠ እያድሞለሞሉ በአራት ማዕዘን ሼፕ ወይም ሞልድ 4 ጣውላ እንዲገጣጥሙ እንደ ሳጥን ነገር አድርጎ አስቀምጠው በዛ ላይ ጭቃ እየተሞላ ሲነሳ ጭቃው ቦታ ይቀራል። 4 ማዕዘን የያዘ ነው፣ ጡቦ ነው ይቀራል። በዚህ አይነት ሲስተም ጡቦችን ካዘጋጁ በኋላ ያን ሁሉ በወቅቱ የነበሩ ክርስቲያኖችና ወጣቶች እገዛ የተሰሩ ናቸው። ምንም ለአንድም ድንቡሎ ወጪ ያልወጣም ክራይ ተብሎ ቋሚ ብቻ አዋቅረው ከዛ በኋላ እንደ ግርግዳ ጭቃው ተሞላ፣ ጡቦቹ ተሞሉ። ሲሚንቶ አልተገዛ፣ ምስማር አልተገዛ። በዚህ አይነት ሁኔታ ቤተክርስቲያኑ ተሰራና ግንቦት 1 1949 ዓመተ ምህረት ተመርቆ ይፋ ሆነ። የጃጁራ ቅዱሳን ጴጥሮስና ጳውሎስ ካቶሊካዊት ቤተክርስቲያን ተብላ የቁምስናነት እውቅና ያገኘችበት ዓመት ያን ነበር።
ዛሬ ደግሞ እዚህ ጋር ከምናያቸው ከምንሰማቸው አራቱም የቤተክርስቲያን ታሪክ ውስጥ ሶስቱን በእይታ ማየት እንችላለን። አራተኛውንና የመጀመሪያውን ግን ስለፈረሰች ቦታዋም ስለተቀየረ ማየት አንችልም። ይሄኛው ሁለተኛ ነው። በ8 ዓመታት እና በ7 ዓመታት ውስጥ ከዛ ከትንሿ ጎጆ ጀምሮ እስከዚህኛው ቤተክርስቲያን ድረስ የሚመናን ቁጥር እያደገ እስከ 400 እንደደረሰ ታሪክ ይነግረናል። ስለዚህ እችኛዋን ቤተክርስቲያን እንደ ሁለተኛው ቤተክርስቲያን ነው የምንቆጥረው። በመቀጠልም ደግሞ እዚህ የምናያቸው ዛፎች አሉ። ፊት ለፊት በዚህ በቤተክርስቲያኒቷ ፊት መውጫ ስለነበር ለጥላም እንዲሆንላቸው እንደሞ ለቤተክርስቲያን ውበት እንዲሆን ምእመናን አምጥቶ በሰዓቱ የነበሩት የአበሻ ጽድ ነው አሁን እስካሁን ድረስ እያገለገለ ያለው። ስለዚህ የዚች ቤተክርስቲያን ታሪክ ይህንን ይመስላል። ይህ የጭጋ ቤት በ1950 ነው የተገባው ወይም ደግሞ ተባርኮ ቅዳሴ መቀደስ የተጀመረው። ከ1950 ጀምሮ እስከ 1960 ድረስ ምእመናን እዚህ እንደ ቁምስና እንደ ቤተክርስቲያን ሲገለገሉበት ነበር። ከዛም በመቀጠል የምእመናን ቁጥር እያደገ ስለመጣ እየበዛ ስለመጣ እዛ ፊት ለፊት በኋላ እናያለን በብሎኬት የተሰራው አንድ ዘመናዊ ቤተክርስቲያን አለ። ይህንን ስንል መካከለኛው ማለት ነው ለኛ። እዛ ቤተክርስቲያን ውስጥ ደግሞ 1971 ጀምሮ ምእመናን ቅዳሴ ማስቀደስ ጀመሩ። ይህ እስካሁን ድረስ አገልግሎት በብዛት ባይሰጥም እንደ ቅርጽ ተቀምጦ ያለ ቤተክርስቲያን ነው ማለት ነው። እንግዲህ አሁን ያለነው ሶስተኛው ቤተክርስቲያን ነው። በተለይ 1970 ዓመተ ምህረት ተገንብቶ 1971 ላይ ምእመናን ወደዚህ ከቅድሙ ከጭቃ ጡብ ቤት ወደዚህ ተሻገሩ ማለት ነው። በዛን ጊዜ የነበረው የምእመናን ቁጥር እየጨመረ ስለመጣ ነው የቤተክርስቲያናቱ አባላትና በጊዜው የነበሩ ጳጳስ በመመካከር ይህንን ቤተክርስቲያን ሊገነቡ ችሏል። ከዛ በኋላ ከ1971 ጀምሮ እስከ አዲሱ ቤተክርስቲያን በኋላ የምናየው ይሆናል። ወደዚህ እሱ ጋር ድረስ እስከሚደርሱ እዚህ ሲጠቀሙ ነበር። ማለትም 2013 ድረስ ሐምሌ 13 ድረስ እዚህ ነው የነበሩት ምእመናን ቅዳሴ ሲያስቀድሱ የነበሩበት። በሰዓቱ ደግሞ ሌላ አዳራሽ ወይም ደግሞ ለመንፈሳዊ ትምህርቶች ቦታ ስላልነበረ ምእመናን ለመንፈሳዊ ስብሰባዎች ይህንን ቤተክርስቲያን ይጠቀሙ ነበር። ይሁድና ሁሉም ቀን ጠዋት እዚህ ቅዳሴ ይቀደሳል። ከውጪ እንዳወረነው እንዳሳዩአችሁ ከውስጥ በኩል ደግሞ ይህ በ1971 አገልግሎት ሲሰጥ የነበረው ጀምሮ ሲሰጥ የነበረው ቤተክርስቲያን በውስጥ በኩል ይህንን ይመስላል። በተለይ ደግሞ ይሄኛው ፊት ለፊታችን የምናየው መንበረ ታቦቱንና ይህንን በኩል የሚለየው ተንሸራታች መዝጊያና መክፈቻ እዚህ አለ። ከውስጥ በኩል መንበረ ታቦት አለ። እንደዚሁም ደግሞ በግራና በቀኝ የሳክሪስቲ አገልግሎት የሚሰጥ አንድ ክፍልና በሌላ በኩል የኑዛዜ የሚሰሙበት ሁለቱም ቤቶች ክፍሎች በዛ በግራና ቀኝ መስኮትና በር አላቸው። አገልግሎታቸውን በዛ ነው የሚሰጡት። እዚህ ጋር ግን ከዚህ መልስ ምእመናን በግራና በቀኝ በድሮ ወንበር ማለትም አግዳሚ ላይ ሲገለገሉ ነበር። በግራና በቀኝ መዘመራን ይቀመጣሉ። ይህ ቤተክርስቲያን አዲሱን ቤተክርስቲያን እስከምንሻገር እስከ 2013 ድረስ አገልግሎት ሲሰጥ ቆይተዋል። አሁን ደግሞ ባለንበት ጊዜ ለመንፈሳዊ ለምልዓተ ጉባኤ ስብሰባ፣ ለወጣቶች ትምህርት እንዲሁም ከመንደራትና ከዞናት የሚመጡ ቡድኖች እዚህ ይማራሉ መንፈሳዊ ትምህርታቸውን። እንዲሁም በቁምስና ያሉ ማህበራት የልደተ ማርያም ማህበር፣ አስትሮ ማርያም፣ እንደዚሁም ኪዳነ ምሕረት፣ ቅዱስ ሚካኤል፣ ቅድስት ሥላሴ ተብሎ አባቶች፣ እናቶች፣ ወጣቶች በየወሩ ቅዳሴ የሚያስቀድሱበት አለ። ከዛ ከቅዳሴ ካስቀደሱ በኋላ እዚህ መጥቶ ጸበል ጻድቅ ቀምሶ
ጸሎታቸውን እዚህ አድርጎ ነው የሚወጡት ማለት ነው። አሁን ባለን ጊዜ እድሳት እንደሚያስፈልገው ይታወቃል። ግን ይህንን አገልግሎት እየሰጠ ይገኛል ይህ ቤተክርስቲያን። ከዚህ በኋላ ያለን አራተኛው ቤተክርስቲያን ምዕራፍ ደርሰናልና ወደሱ ሄደን አሁን ያለውን ሁኔታና እንዴት እንደተሰራ አብረን የምንመለከተው ይሆናል። አዲሱን ቤተክርስቲያን ለመገንባት ማለት ነው። ለመገንባት በጊዜ የነበሩት አበ ዘመዴ አሼቦ የቁምስናችን ቆሞስ ነበሩ። በሳቸው ከምክር ቤት ጋር ተነጋግረን ግንባታው እንደሚያስፈልግ ከተስማመን በኋላ ምን ማድረግ አለብን? አሁን ለግንባታው ባጀት ያስፈልገናል። ለባጀቱ ምን ማድረግ አለብን? ባጀት ምእመናን ነው። በቃ ያን የነበረን አቋም አብሬ ነበርኳቸው። የኛ ባጀት ምእመናን ነው፣ መስራት እንችላለን በምንል አቋም ውስጥ ገባንና 2003 2004 2005 ሶስቱንም ዓመታት ለቤተ ክርስቲያን ማሰባሰቢያ ገቢ ማሰባሰቢያ ብለን በዓመት አንድ ቀን አስረትም ምጽዋትም በኩረትም ስለትም ሰዎች በንቃት እንዲሰሩ በሰፊ ትምህርት ተሰጥቷቸው ከዛ በኋላ ወደ ገቢው በሶስቱም ዓመት 800,000 በእጃችን ያዘን። 800,000 ይዘን አሁን በእግዚአብሔር ተስፋ አድርገን መሰረተ ድንጋይ መጣል ቢጣል ጥሩ ነው በሚል ስምምነት ደርሰን የቤተክርስቲያኑ ዲዛይን ወጣ። በዲዛይኑ ተስማምተን ከዛ በኋላ መሰረተ ድንጋይ በ2005 መጋቢት 17 ያኔ በነበሩ በአቡነ ወልደ ጊዮርጊስ ማቴዎስ መሰረተ ድንጋይ ተጣለ። ቀጥታ መሰረተ ድንጋዩ ከተጣለ በኋላ ወደ ስራ ላይ ነው የገባ ነው። ስራ ላይ ስንገባ አሁን ይሄ ህንፃ ያረፈበት ቦታ በዚህ አሁን በሚታዩት መልክ አይደለም። ትንሽ ተዳፋታማ ስለነበረ ያንን ውሃ ልኩንም ለማስተካከል የመሬት ቆረጣ የጉልበት ስራ ማለት ነው። የጉልበት ስራ መሰረቱንም ጭምር ፉቲንግ እያንዳንዱ ፖል የሚቆምበት ቦታዎች ጭምር ሙሉ ስራ በምእመናን ነው የተሰራው ያለምንም ክፍያ። በየሂደቱ ያው ውጪ ከኛ ቤተክርስቲያን ከኛ ቁምስና በደቡብ አፍሪካም በአረብም የኛ ልጆች አሉ። እነሱም ባሉበት ቦታ የሚሄድም ከዚህ ለስራ የሚሄድም ለዚህ ቤተክርስቲያን አስቦ ነው የሚሄደው። የመጀመሪያን ደሞዝ እዛ ደርሶም ለቤተክርስቲያን ይልካል። እዚህ ያለው ምሁራንም የመጀመሪያ ደሞዝ አስረት ሁሉም አካላት ለዚህ ቤተክርስቲያን ይሰጡ ነበር። በተለይ በአስረት የኢል አስረት ማለት ነው። የኢል አስረት በእኛ ሀገር ስብከትም ታሪካዊ ነው። ይሄ ቁምስና የኢል አስረት በሚሰጥበት ጊዜ ከ10 አንዱን አይደለም፣ ከ10 አንዱን ሳይሆን እንዲሁ አንስተው ነው የሚሰጡት። እንዲሁ አንስተው በኩንታል አድርገው ከ100 ኪሎ በላይ የሆነው በቃ እንዲሁ ይሰጣሉ። በየአመቱ እየተጨመረ ወደ መጨረሻዎቹ አካባቢ ላይ 290 ኩንታል በአንድ ቀን ሌሎች እያሉ ማለት ነው። ሌሎች ባቄላ ይገባል፣ ስንዴ ይገባል። ይሄው ነው ባጀታችን የነበረው። ይህን ስንሰራ ባጀታችን ዋናው ምእመናን ነው። ትልቁን ፓርት የምእመናን ተሳትፎ ቢኖረውም የለጋሾችም እጅ ነበር። 25% በአጠቃላይ ወደ 13 ሚሊዮን ነበር የፈጀው። ከ13 ሚሊዮን ከ4 ሚሊዮን አካባቢ ከለጋሾች ነው ያገኘ ነው። ቀሪውን ወደ 9 ሚሊዮን ከምእመናን ነው። ሁሉም ምእመናን ምን ላደርግ የሚል ጥያቄ ለቤተ ክርስቲያን ደግሞ ወደዚህ ሲመጡ ከህፃን አንስቶ እስከ አዋቂ አንድ ነገር ምንድነው ይዤ የሚሄደው ለቤተ ክርስቲያን። በጣም የሚገርመው ህፃናት
ወላጆቻቸው ትምህርት ቤት ላይ ሻይ እንዲጠጡ ሾንኮራ እንዲበሉ ከሰጡት ውስጥ አስቀምጠው ለቤተ ክርስቲያን ይዘን መጥተናል ብለው እዚሽ ጋር ሲያስመርቁ በጣም የሚገርመን ነገር ነው። ከሕፃን አንስቶ እናቶቻቸው ከመቀነታቸው፣ አባቶቻቸው ካለው ነገር ከሁሉም ነገር፣ ምሁራን ከደሞዛቸው በዚህ ሁኔታ ያው በሀሳብ አንድነት፣ በፍቅር፣ በጸሎት ይህ አሁን የምናየው ቤተ ክርስቲያን እስከዚህ ድረስ ያው ተሰርቶ ሊመረቅ ችሏል። ፊት ለፊታችን በትልቁ በር ያለችው የእመቤታችን የቅድስት ድንግል ማርያም ስዕል አለ ወይም እስታችሁ። ይህ የመጣው ከቅድሙ ከሶስተኛው ቤተክርስቲያን በር ላይ ግንባር ላይ የነበረ ሐውልት ነው። እሱ ደግሞ ቀጥታ ወደዚህ አምጥተ ነው እዚህ እየተጠቀምን ነውና ይህ የእመቤታችን የቅድስት ድንግል ማርያም ሐውልት ከሶስተኛው ቤተክርስቲያን ወደዚህ የመጣ ነው። እንግዲህ አሁን ያለውን ነገር ከውጪም ቀስ በቀስ እያየን እንሄዳለን። ይህ ቤተክርስቲያን ከውጪ በኩል ሲታይ ከውስጥም ሲናየው መርከብ ይመስላል ስዕሉ እና ምእመናን በውስጥ በኩል የሚቀመጡበት አለ የራሱ። ከውጪ ደግሞ ብዙ ምእመናን ስላሉን ሁለት ቅዳሴ ነው የምናስቀድሰው በየእሁዱ። በጠዋት ቅዳሴ ቤተክርስቲያኑን ከውስጥ ይሞላሉ። የቀን ቅዳሴ ሲሆን ደግሞ ብዙዎች ስለሚመጡ በዚሁ በሁለቱም በኩል ባለውና ፊት ለፊት ባለው በረንዳ ላይ ምእመናን ይቀመጣሉ። የዱሮም ቤተክርስቲያን ወንበር እዚህ አስቀምጠን እንጠቀማለን ማለት ነው። አሁን እዚህ ደርሰን ያለነው በቤተክርስቲያን በሁለቱም ጎን በዛ በኩል የእመቤታችን የቅድስት ድንግል ማርያም ሐውልት አለ። በዚህ በኩል ደግሞ የመድኃኔዓለም ይገኛል። እዚህ አካባቢ ተገንብቶ ለጸሎትና እዚህ ጋር በግላቸው ጸልዮ አስተንትኖ አድርጎ ለሚሄዱት ምእመናን ታስቦ ነው በግራና በቀኝ የእመቤታችንና የመድኃኔዓለም ሐውልት የተገነባው። እዚህ ያለው የመድኃኔዓለም ሐውልት ነው። እዚህ ለምእመናን እንዲመች ጸሎታቸውን እንዲያደርጉ እዚህ ቆይታ እንዲያደርጉ በተለይ ደግሞ ወጣቶች ነፃ ጊዜያቸውን፣ ትርፍ ጊዜያቸውን፣ የእረፍት ጊዜያቸውን እዚህ ሆኖ ከክርስቶስ ጋር እንዲነጋገሩ እንዲጸልዩ የተሰራ ነው። ከዚሁ ቤተክርስቲያን ጋር ተያይዞ ግንባታውም አብሮ ነው የተካሄደው። አሁን የውጪውን ገጽታ ጨርሰን ወደ ቤተክርስቲያን ውስጥ ገብተናል። ቤተክርስቲያኑ እንደምናየው በውስጥ በኩል ያለው ገጽታ ይህንን ይመስላል። ፊት ለፊት ስናየው መነሻ ላይ ሁሌም በእኛ ቤተክርስቲያን ስንገባ ጸበል ይቀመጣል። ቀጥሎ ደግሞ በዚህ በኩል ያሉ በቀኝና በግራ በኩል እንደ ካቶሊክ እምነት ተከታዮች የመስቀል መንገድ 14ቱ ማረፊያ ስዕሎች ይገኛሉ። በዚሁ በግራና በቀኝ በኩል ሁለት መስመር ነው ያለው። በኔ ግራ በኩል ያለው የምእመናን ወንበር ወጣቶች በዛኛው በኩል ይቀመጣሉ፣ አባቶች ደግሞ በመሃለኛው ይቀመጣሉ። በዚሁ ልክ ደግሞ በቀኝ በግራ በኩልም ወጣት ሴቶች በዛ በኩል፣ እናቶች በመሃለኛው ይቀመጣሉ። አሁን ባለን ሁኔታ ውጪ ሀገር የሄዱትን ልጆችም ጨምሮ ተጠምቆ እዚህ ቤተክርስቲያን እየተገለገሉ ያሉ ሰዎች በአጠቃላይ ከ7 እስከ 8 ሺህ ውስጥ ያሉ ናቸውና የበዓላት ቀን ያው በሰፊው ወደ ሳርና ጥላ ስርም ሆኖ መስዋዕተ ቅዳሴን ይከታተላሉ፣ ቆርቦ ይሄዳሉ ማለት ነው። እዚህ ጋር ከመስቀል መንገድ በኋላ ያለው ከ14ቱም መስቀል መንገድ በኋላ ፊት ለፊት በግራና በቀኝ እንደዚሁም የቅዱሳን ጴጥሮስና ጳውሎስ ቁምስና ባልደረቦቻችን ስለሆኑ የሁለቱም ሐውልቶች ናቸው ያሉት። እዚህ ጋር ስናይ ይሄ ቦታ በቤተ ክርስቲያናችን መንበረ ታቦትና አትራኖስ የሚቀመጥበት ሁለቱ ቦታ፣ ይሄኛው የጌታችን ኢየሱስ ክርስቶስ መስዋዕት የሚቀደስበት ወይም ደግሞ የሚፈተትበት ነው። እዚህኛው ደግሞ ቃል እግዚአብሔርን የምንሰማበትና የምናሰማበት ነው። ይህ አትራኖስ ባለበት ስብከት በቅዳሴ መሃል ሲደረግ በሱ እንጠቀማለን። ይህንን ደግሞ አንዳንድ ጊዜ የተለያዩ አስተማሪዎች፣ ካቴኪስቶች፣ ካህናትም ሲስተሮችም ለምእመናን ከቅዳሴ ውጪ የሆነ ትምህርት ሲያስተምሩ እዚህ መሃል አድርገን እሱንም አትራኖስ እንጠቀማለን። መንበረ ታቦት በመሃል አለ። በዛ በኩል ያለው ለተለያየ አገልግሎት ልክ እንደዚሁም
አንዳንድ ፕሮግራሞች ሲኖሩ ፕሮግራሙን ወይም ቅዳሴውን የሚመሩ ሰዎች በሁለቱም በኩል ቆሞ አገልግሎት ይሰጣሉ። ለምእመናን የሚያስፈልገውን መልእክት ያስተላልፋሉ ማለት ነው። ከመንበረ ታቦት ጀርባ እንደሚታወቀው ተብረናክል ወይም ደግሞ የቅዱስ ቁርባን ማስቀመጫ ቦታ አለ ለሕሙማን የሚሆን እንዲሁም ደግሞ የተረፈውን ቅዱስ ቁርባን አስቀምጠን ለምእመናን የምናቀርበው ነው። ስለዚህ የኛ ቤተክርስቲያን እዚህ የጃጁራ ቅዱሳንና ጴጥሮስ ቁምስና ከውስጥ በኩል ቤተክርስቲያኒቷ ይህንን ትመስላለች። አባታችን ዶሚኒክ ካቶሊክን መሰረት ለመጣል በመጡበት ጊዜ ከብት የሚጠብቁ ሕፃናትን አሰባስበው ከማስተማር ጀምሮ 2 ሰቀላ ቤቶችን እዚህ አሰርተው ከስር ፊደል ቆጠራ ነበረ። ከዛ ጀምሮ 1949 ዓመተ ምህረት በጊዜ ከነበረው ከመንግስት እውቅና እስከሚያገኝ ካገኘ እስከ ዛሬ ድረስ በጣም ሰፊና ትውልድ ተሻጋሪ ታሪካዊ ስራዎች ተሰርተዋል። ዶሚኒክ ከኪሳቸው ከቦርሳቸው አወጥተው ለታማሚ ኪኒኒ ከመስጠት ጀምሮ የሕክምና ስራዎች ይሰሩ ነበር እዚህ ቁምስና። በ1960ዎቹ ውስጥ በካፑቺን አባቶች ጋር አብሮ የመጡ የድሆች አገልጋዮች ማህበር ይፋዊ ስራን ጀምረው እስከ ዛሬ 50ኛ ዓመት ኢዮቤልዩ እስከሚያከብሩ ድረስ የሕክምና አገልግሎት ይሰጥ ነበረ። በ1960ዎቹ በአባ ዳዊት ግዊዲ፣ በ1970ዎቹ በአባ ሲልቬሪዮ ፈርኔቲ፣ በ1980ዎቹ በአባ ካሲያኖ ከርሜሊ የልብስ፣ የእህል፣ የትምህርት እቃዎች እና የገንዘብ እርዳታ ይሰጥ ነበር። ያ ተለምኖ የመጣ ነገር ለሰዓቱ ይሰጣል፣ ያስደስታል፣ ያልቃልም። ያንን ቤተ ክርስቲያኒቱ መሰረት አድርጋ በቤተክርስቲያን ምጽዋት የሚሰጠው በክረት አስራት ሁላ የሚሰጠው ለዚህ አገልግሎት ለቤተ ክርስቲያኑ ሕንጸት አገልግሎት ብቻ ሳይሆን ድሆችንም ትረዳ ነበር ማለት ነው። ካቶሊካዊት ቤተ ክርስቲያን የሌላት የልማት እንቅስቃሴ በጃጁራ የለም። በሌላ መልኩ ይህ ካቶሊካዊት ቤተ ክርስቲያን ከሌሎች አብያተ ክርስቲያናት ጋር መንፈሳዊና ክርስቲያናዊ ግንኙነት አለን። እዚህ ከተማ ጃጁራ ከተማ ላይ ከ9 እና 10 ሃይማኖት በላይ አለን። በፍቅር ነው ያለ ነው። በክርስቲያናዊ ሕይወት ነው የምናሳልፈው። ከማህበረሰቡ ጋር ያለን ግንኙነት ክርስቲያናዊ ግንኙነት ነው ያለ ነው። ቤተክርስቲያኒቷ ከመጀመሪያ ጀምሮ ማለትም የውጭ ዜጎች በተለይ የፈረንሳይ ሚሽነሪ አባቶች ሀረር ገብቶ ወደ እምድብር ደርሶ ከዛም ወደ ዋሰራ ወደ ጃጁራ እንደመጡ በሰፊው ሰምተናል። እዛ ውስጥ ብዙ ተግዳሮቶችም ነበሩ፣ መልካም ጎኖችም ነበሩ። ዛሬ የደረሰበትን ደረጃ እንዲደርስ ያደረገው የምእመናን ጽናት፣ መንፈሳዊነት ነው። ስለዚህ ምእመናኖቻችን በመንፈሳዊ ደረጃም ይህ ቁምስና በደንብ ተደራጅቶ ወጣቶች እንደ ወጣቶች፣
ህፃናት እንደ ህፃናት፣ አባቶች እንደ አባቶች እንዲሁም ደግሞ የተለያዩ ማህበራት እስከ 9 ማህበራት ተደራጅተው ቅዳሴ እያስቀደሱ መንፈሳዊ ህይወታቸውን እያሳደጉ ይገኛሉ። በተለይ ደግሞ ወጣቶች በመዝሙር አገልግሎት 4 እና 5 የሚሆን ካሴት በማውጣት ለምእመናን መንፈሳዊ መዝሙርን በማቅረብ ይገኛሉ። የቅዱስ ያዕቆብ ኮየር፣ ቅዱስ አኘዝ ኮየር እንደዚሁም የቤተሰብ ቅድስት ሥላሴ ኮየር ተብሎ አለ። በተጨማሪ ደግሞ አሁን የአማኑኤል ኮየር በቅርብ ጊዜ አውዶ ሰርቶ ለምእመናን መዝሙር እያቀረቡ ይገኛሉ። 2 ባልና ሚስት ጥምዶች ደግሞ እንደዚሁም አንድ አልበም አውጥቶ ለምእመናን የቃል እግዚአብሔርን እያሰሙ ይገኛሉ። እንዲሁም በተለያዩ አጋጣሚዎች የልግስናን ስራ እየሰሩ መስዋዕት እየሰሩ አስረት እየሰሩ ምእመናን ደግነታቸውን ወይ ደግሞ የወንጌል ምክሮችን በስራ ላይ እያወሉ ይገኛሉ። በዘንድሮ ዓመት እንዳየነው እስከ ግማሽ ሚሊዮን የሚሆነውን ለድሆች ገንዘብ በመስጠትም ምግብ በመመገብም የመስቀልን በዓል እንዲያከብሩ አድርጓቸዋል። ያ የመንፈሳዊ ህይወታቸው ውጤት ነው። በተለይ ከመነሻ ጀምሮ ቃል እግዚአብሔርን ወይም የወንጌል ስርጭትን ሲያደርጉ የመጡ የዋሰራ አስተማሪዎችና ካቴኪስቶች ብዙ አስተዋጽኦ አድርጓሉ። ሳንጠቅሳቸው ማለፍ የማይገባን አቶ ብሩኖ ጡሜቦ ናቸው። የእሳቸው ወንድም ደግሞ በተመሳሳይ ሆሳና ቅድስት ሥላሴ ለሲታውያን ቁምስና እንደዚሁ አስተዋጽኦ ያደረጉ እምነታችን ይህ ነው የሚለውን መጽሐፍ ከፈረንሳይኛ ወደ አማርኛ የተረጉሙ ልጃቸው ነበረች። ለአቶ ብሩኖ ደግሞ የራሳቸውን ህይወት ብቻ አይደለም የሰጡት፣ 2 ደናግላንን ሰጥተዋል። እንደዚሁም አቶ ሊኖስ ጡሜቦ በዋሰራ እንደዚሁ 3ኛ ወንድማቸው 2 ደናግላንን ለቤተክርስቲያን ሰጥቶ ለዚህ አካባቢ ትልቅ አስተዋጽኦ ያደረጉ ናቸው። የነሱ ፍሬ ደግሞ እዚህ አካባቢ ካህናት፣ ሲስተሮች እንዲበራከቱ አድርጓሉ። እንደ ክቡር ዶክተር አባ ኃይለማርያም ወራቆ እና አባ ታምራት ከዚህ ቁምስና ነው የወጡት። ያ ሁሉ የምእመናን የጸሎት ውጤት ነው፣ የተጋድሎ ውጤት ነው። ከዚህ በተጨማሪ በልማት በኩልም ሲናይ አሁን የምንጠቀመው የሆሳና ጃጁራ መንገድ፣ ጃቾ መንገድ እንደ ልማት ሲናይ የካቶሊክ ቤተክርስቲያን ናት ቀደም ብላ የሰራችው። እንደ ሕክምናም ሲናይ ሕክምና ባልተለመደ ጊዜ ከኮየራ ሆስፒታል ጋር ተያይዞ አደሎ የሚባል አካባቢ ላይ ሆስፒታል ተጀምሮ ነበር። የሆነ ሆኖ ያ ቀጣይ ሆኖ ባይሳካም እዚህ በመምጣት አሁን ሲስተሮቻችን ክሊኒክ ላይ ሕክምና እየሰጡ ይገኛሉ። ትምህርት ቤታችንም ከ1 እስከ 4 የነበረው አሁን ደግሞ እስከ 8ኛ አድጎ በአካባቢያችን ላይ እዚህም መዋዕለ ሕጻናት ተሰርቶ ውጪም ደግሞ በአንድ ዞን ቅዱስ ገብርኤል መዋዕለ ሕጻናት ተሰርቶ አገልግሎት እየሰጠ ይገኛል። ስለዚህ አጠር ባለ መልኩ መንፈሳዊም ልማታዊም አገልግሎት እየሰጠች ተወዳጅ የሆነች ቁምስና ናት እዚህ አካባቢ። ተመልካቾቻችን እንግዲህ በዛሬው የቤተክርስቲያን ቅኝታችን በሆሳዕና ሀገረ ስብከት ጃጁራ ከተማ የምትገኘውን የቅዱሳን ጴጥሮስና ጳውሎስ ቤተክርስቲያን ባያችሁት መልክ ለእናንተ አቅርበንላችኋል። ቤተክርስቲያኗ ከ70 ዓመት በላይ ታሪክ አላት። ይህ ታሪኳ ብዙ በረከቶች እንዳሉሉ መሰናክሎችንም ያየች ቤተክርስቲያን ነች። እኛም ይሄንን ታሪኳን ወደ እናንተ እንዲህ በመሰለ መልኩ ለማቅረብ ሞክረናል። እስከ ፕሮግራማችን ፍጻሜ እንግዲህ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በቀጣይ በሌላ ቤተክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ቆዩን።